ሙስሊም አይደለሁም፣ ግን በጣም አንዳንድ ቁርአኖችን እሰማለሁ፣ በጣም እወዳቸዋለሁ። ልበልላችሁና ስህተትም ካለ ትነግረኛለህ። ትርጉሙንም ትላንት ልከውልኛል። ልበላ? መሳቅ አይቻልም ግን سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى سنسقيك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر ربي فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى በጣም ፈርቻለሁ። ማሻአላህ ማሻአላህ ተቃሊ ነው የማውቀው። ትክክል ነኝ? ትክክል ነሽ። ሙስሊም ጓደኛ አለች? የለኝም። እኔ ዲዛይነር ነኝና ልብስ የምሰፋበት ቤት መጀመሪያ ማሽን እስከሚኖረኝ ልብስ ቤት የሚያሳየኝ ነበር እና ሙስሊም ነው እና ይከፈታል ብዙ ጊዜ እና ሰማው ነበር እና በጣም ነበር ደስ የሚለኝ። እኔ አሁን ስለፈራው ነው የተንቀጠቀጥኩ ያልኩት። ድምፄም በስትክክል እንትን አላለም፣ ግን በጣም ወደዋለሁ። በጣም ሌላ ብዙም አለ። በጣም ነው የምወደው ቁርአኑን በቃሌ ስቲል አውቀዋለሁ እና ትርጉሙን ያው በጽሁፍም ምናምን ይላኩልኛሉ፣ ግን በደንብ አልገባኝም። ትናንትና ነበረ ገብቼ ተኩት። እሺ ይሄ የምናገረው አመሰግናለሁ በጣም። እሺ ስለ እስልምና አታነቢ? ማንበብ ማወቅ አትፈልጊ? ማወቅ የምትፈልጊ ጥያቄዎች ምናምን ካሉ መጠየቅ ትችላለሽ። ኢስላም ባጭሩ የነብዩ አምላክ በኩል ለሰዎች ሁሉ የደነገገው ሃይማኖት እንደሆነ ይነገራል። እሱ ነው እንግዲህ አምላክ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ ሲሆን እንደዚህ ሁሉ ቀደምት ነብያት ሲያስነሳ ኢስላምን እንዲሰብኩ አዟቸዋል። አለሆነ ኢስላም ይህ ነው። ኢስላም ባጭሩ አንብቢ፣ አዳምጪ። ወንዶች ስናስተምር ጥያቄዎች ምናምን ካሉ ደስ ያለሽን ጥያቄ መጠየቅ ይቻላል። እሺ ደስ ይለኛል። በጣም ነው የማመሰግነው። መርሐባ።